እንዳይ ወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬ ለእናንተ ያስተምራል ያልኩትን አጥር ያለች የፍቅር ታሪክ ይዘላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩት። እንደዚሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። መርሃባ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 1። ያስሚን መሐመድ እባላለሁ። የተወለድኩት አማራ ክልል ወሎ ክፍለ ሀገር ደሴ የምትባል ከተማ ላይ ነው። ታዲያ ደሴ እናትና አባቴ ጋር ስኖር ደስተኛ ነበርኩ። ቤተሰቦች ሀብታም ባይባሉም ሌላ ልጅ ስለሌላቸው እኔን በደንብ ይንከባከቡኛል። ትምህርትም በጊዜ ነበር የጀመርኩት። የልጅነት ህይወቴ ብዙም የተለየ ነገር ስለሌለ ወደ የፍቅር ህይወቴ ልግባላችሁ ትላለች እህታችን ማለት ነው። ልክ በ16 ዓመቴ የ9ኛ ክፍል ተማሪ ሆንኩ። ይህኔ ነበር የኔም የሰውነት ቅርጽ ለውጥ ያሳየው። ከዛም ባለፈ እኔ በባህሪ ዝምተኛ ሲሆን ከሰውነት ቅርጽ ጀምሮ የብዙሃን ሰው ቀልብ የምስብና በሰዎች አስተያየቱ የምባል አይነት ሴት ነበርኩ። እኔ የእስልምና ሃይማኖት ተከታይ ነኝ። ሆኖም ብዙ የክርስትና እምነት ተከታይ ጓደኞች አሉኝ። እናም ከነሱ ጋር ነበር አብዛኛውን ጊዜ የማሳልፈው። የነበረው 1 አመቱን አንድ ሆኜ ነበር ያሳለፍኩት። አዲሱን አመት ተቀበልን። ክላስ መማር ጀመርኩ። ከእለታት በአንድ ቀን ክፍላችን ውስጥ እንግዳ ፊት የሆነ ለኔ ለየት ያለብኝ ደግሞ ልክ ሳየው መደንገጤ ነበር። ሁሌም በምናቤ የምስለው አይነት ወንድ፣ ከለሩ ቸኮሌት፣ ቁመቱ ረዘም ያለ፣ ጸጉሩ የሚያምር፣ ፍሪዝ፣ አስተያየቱ ልብ የሚሰርቅ፣ በአጠቃላይ ውብ ቃሉ የሚያንስበት ልጅ ነው። በእርግጥ ያኔ የተገናኘን ቀን እድሜ 17 አካባቢ ነበር። እሱ ደግሞ በግምት 19 አካባቢ ይሆናል። እኛ ክፍል የገባው ደግሞ ለምን እንደሆነ ለማጣራት ወደ ክፍል ገብቼ ሳይ ለታናሽ እህቱ እቃ ለመስጠት ነበር የነበረው ማለት ነው። ስሙ ካሌብ ይባላል። የግቢያችን የ12ኛ ክፍል ተማሪ ነው። ያን ቀን ልቤን እንደወሰደ እስካሁን አልመለሰልኝም ትላለች እህታችን። እሱን ካየሁበት ቅጽበት ጀምሮ ሙሉ ሀሳቤ እሱ ነው። እናም እሱን ለማግኘት ስል መጀመሪያ ማድረግ ያለብኝ እህቱን ሜሮንን ተዋወቅኳት። ከሜሪ ጋር በጣም ተግባባን፣ ግን ወንድሟን ማፍቀሬን ፍጹም አልነገርኳትም። ሁሌም ስናወራ በጣም የማፈቅረው ወንድ እንዳለ ስነግራት ሁኔታዬን አይታ ታድሎ ያስሚን ትለኛለች። የሷን ወንድ መሆኑን ቆቤላት። ካሌብ መረብ ኳስ መጫወት ይወዳል። ለዛም እሱን ለማየት ከሜሪ ተደብቄ ኳስ ሜዳ እሄድና አየዋለሁ። ሁሌም እሱን የማገኝበት ቦታ እሄዳለሁ። ሳየው ደስ ይለኛል። ይሄ ነው ፍቅር ማለት። ካላየሁት ግን እናቷን እንዳጣች ጥጃ ያረገኛል፣ ያነጫነጨኛል። ጭራሽ ይሄን ነው መፍራት። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለን። ቤተሰቦች ደግሞ የሃይማኖት ልዩነት አለን። እዚህ ላይ ነው ትኩረት ማድረግ። ይሄን ነው መፍራት። ቤተሰቦች ደግሞ በሃይማኖት ድርድር አያውቁም። ያ ማለት ካሌብን ማፍቀር እንጂ የኔ ማድረግ አልተፈቀደልኝም። ጎደማ አንቺ በሃይማኖትሽ ልትደራደር ያስበሽ ነበር? አቤት ፍቅር የስራን። ይህ እንዲህ እንዳለ በተከታታይ 3 ቀን ካሌብዬ ጭራሽ ማቆላመጡን ጀመረ። እናንተ የእሷ መሆኑን ሳታቅ ማለት ነው። ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር
3 ቀን አመታት ሆነብኝ። ይህን ነው መፍራት ያለኝ ምርጫ ሰበብ ፈልጌ ሜሮን ቤታቸው እንድትወስደኝ ዘዴ ማፈላለግ ነበር። እናም ተሳክቶልኝ እንኳንም ተሳካልሽ መጽሐፍ ፈልጌ በሚል ሰበብ ከሜሪ ጋር ቤታቸው ሄድኩ። ቤታቸው ያምራል። የግቢው በር ተከፍቶ ስንገባ ያኔ ካሌብዬ በረንዳው ላይ ቁጭ ብሏል። እሱን ፍለጋ አልነበር የሄድሽው መጀመሪያውንስ? ልክ ሳየው ደርቄ ቀረው። ፍቅርሽን አስነቃሽ ማለት ነው። እዚጋ ደግሞ ሜሪም ግራ ገብቷት ችግር አለ ያስሚን አለችኝ። ይህኔ ነበር ማፍጠጤ የታወቀኝ። ካሌብም የታላቅነት ስሜቱ እያንጸባረቀበት ኦኦ ሜሪዬ ቆንጆዬ ጓደኛለችሽ፣ እህኔ ነው ልብሽ የፈረሰው እርግጠኛ ነኝ አላት። ጉድማ አዲሱ እሺ የት ላይ ነበር ያቆምነው? ካሌብም የታላቅነት ስሜቱ እያንጸባረቀ ኦኦ ሜሪዬ ቆንጆዬ ጓደኛ አለችሽ አላት። እንደሱ ሲላት ይበልጥ ነው የደስታ ሲቃ ተናነቀኝ። ጉድ ነው። እሺ በሱ ደግሞም በምወደው ሰው በካሌቤ አፍ ቆንጆ መባሌን ማመን አቃተኝ። አረ በጣም ያቅታል እንጂ የአይነ ፍቅር ማለት እውነትም ይሄ ነው። እናም ውድ ቤተሰቦቼ አሁን የነበረውን ቆይታ ይሄን ይመስላል። በቀጣይ በሌላ ክፍል በክፍል 2 እስከምንገናኝ ድረስ ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያ አላህ ልቤ እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና